It's on here now. The goalkeeper thinks, and South Africa will get Shaker Sport 2010. የደጋፊዎችን የጉጉት ስሜት ከፍ ወዳለ ደረጃ የወሰደው የ2025-26 የውድድር ዓመት የእንግሊዝ ፕሪሚየር ሊግ 20ኛ ጨዋታዎች ዛሬ በተለያዩ ስቴዲየሞች ይደረጋሉ። ከጨዋታዎቹ ሁሉ እጅግ በላቀ ጉጉት የሚጠበቀው በርንመዝ አርሰናልን የሚያስተናግድበትና በኢትዮጵያ ሰዓት አቆጣጠር ምሽት 2:30 የሚጀምረው ጨዋታ ነው። አርሰናል ይህንን ጨዋታ በማሸነፍ ከተከታዩ ማንቸስተር ሲቲ የ7 ነጥብ ልዩነት ፈጥሮ አንደኛ ደረጃ ላይ የበልጥ ተደላድሎ መቀመጥ ይችላል። ባለፈው አስቶን ቪላን 4-1 በሆነ ውጤት ያሸነፉበትን ጨዋታ ተከትሎ የአርሰናል ደጋፊዎች በቡድናቸው ላይ ይበልጥ ይተማመናሉ። ተጫዋቾቹ የዘንድሮን የውድድር ዓመት በላቀ ስኬት ያጠናቅቃሉ። ከ22 ዓመታት በኋላም አርሰናል የእንግሊዝ ፕሪሚየር ሊግን ዋንጫ ያነሳል የሚለው የእምነት ስሜታቸው ጨምሯል። አርሰናል ዛሬ ከበርንመዝ ጋር በሚያደርገው ጨዋታ ድንቅ እንቅስቃሴን እንዲያሳዩ የውጤታማነታቸው መጠንም ባለበት እንዲቀጥል ወይም እንዲጨምር ከሚጠበቅባቸው ተጫዋቾች መካከል አንደኛው አምበሉ ኦዴጋርድ ነው። ኦዴጋርድ ከተከታታይ ትችቶች በኋላ ባለፉት ጥቂት ጨዋታዎች ለአርሰናል የሚሰጠው አገልግሎት ከየአቅጣጫው አድናቆትን የሚያስቸር ሆኖለታል። በተለይም ደግሞ ባለፉት ተከታታይ ጨዋታዎች ጎል ማስቆጠር፣ አሲስት ማድረግ እንደዚሁም ደግሞ አርሰናል በመሃል ሜዳ እንቅስቃሴ በተጋጣሚዎቹ ላይ ብልጫ እንዲወስድ ምክንያት የሆነው ኦዴጋርድ ነው። ኦዴጋርድ ተመልሷል። ይህም ለአርሰናል በጣም ትልቅ ትርጉም፣ ትልቅ ፋይዳ ይኖረዋል። ኦዴጋርድ ይችላል እያሉ ነው የእግር ኳስ ትንታኔ ባለሙያዎች። ዛሬም ከበርንመዝ ጋር በሚደረገው ጨዋታ ከማርቲን ኦዴጋርድ የአርሰናል ደጋፊዎችና የቡድን ጓደኞቹ የተለመደውን ድንቅና ውጤታማ እንቅስቃሴ እንጠብቃለን ይላሉ። ስለተለወጠው ማርቲን ኦዴጋርድ በዚህ ፕሮግራም የተወሰኑ ነጥቦችን ወደ እናንተ እናደርሳለን። የጥር የተጫዋቾች የዝውውር መስኮት ተከፍቷል። ማንቸስተር ዩናይትድ በዚህ የጥር የተጫዋቾች የዝውውር መስኮት አሁንም የመሃል ክፍሉን ለማጠናከር ከፍተኛ ጥረት ያደርጋል ተብሎ ይጠበቃል። ከጥቂት ደቂቃዎች በፊት ስካይ ስፖርትስ አንድ መረጃን በእርግጠኝነት ልንገራችሁ ብሎ ጽሑፍ ጽፏል። ማንቸስተር ዩናይትድ በዚህ በጥር የተጫዋቾች የዝውውር መስኮት ካርሎስ ባሌባን ለማስፈረም የሚያስፈልገውን ማናቸውንም ነገር ሊያደርግ እንደተዘጋጀ አውቃለሁ ብሏል ስካይ ስፖርትስ። በእርግጥ ዩናይትድ በጥር ወር የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድን በመሃል ክፍል ላይ ሊያገለግሉ ሊያጠናክሩ የማንቸስተር ዩናይትድንም ውጤታማነት ከፍ ሊያደርጉ የሚችሉ ተጫዋቾችን ያስፈርማል ወይ የሚለውን ዝርዝር ሐሳብ ወደ እናንተ የምናደርስ ይሆናል። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑ፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ደግመን እናስታውስ፣ በዓል ደርሷል። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ልደቱ አደረሳችሁ። መልካም የገና በዓልም ይሁንላችሁ እንላለን ከወዲሁ። ታዲያ ታላላቅ የሸገር ስፖርት አጋሮች ይህንን የእኛን የዩቲዩብ ቻናል ሸገር ስፖርት ዊዝ አበበ ግደይ የሚለውን ሰብስክራይብ አድርጉ፣ ቤተሰብ ሁኑ። የገና በዓል የተለያዩ ስጦታዎችን እንሰጣለን ብለዋል። አድርጉት ነው የምንለው። ተሳትፏችሁን አጠናክራችሁ ቀጥሉ። ይህንን ላደረጉልን ለማለዳ ፎም፣ ለኤርገንዶ ትሬዲንግ ኢንዱስትሪ እንደዚሁም ለአቦለድ ብስኩት የላቀ ምስጋናችንን እናደርሳለን። ማለዳ ፎም 10 ሺህ ብር ሰጣለሁ ብሏል። ኤርገንዶ ትሬዲንግ ኢንዱስትሪ የሚያማምሩትን የዮጋማት ምርቶችን በአዲስ ማሽነሪ እነ ናይኪ እና አዲዳስ ከሚያመርቱት ጋር የሚስተካከለውን ምርት ይሰጣችኋል። የበግ መግዣ የገንዘብ ስጦታም
አዘጋጅቶላችኋል። አቦለድ ብስኩት የምንወደው ጣፋጩን ብስኩት በስጦታነት ያበረክታል። ምን ብቻ ብስኩቱ ይኸው ብሏል፣ ሙክቱንም ጭምር። ስለዚህ እነዚህን ታላላቅ አጋሮቻችንንና ስጦታዎቻቸውን በጣም አመስግነን ተቀብለን ለእናንተ እናደርሳለን። በድጋሚ ተሳተፉ፣ በቤተሰብነት ተቀላቀሉ፣ ሌሎች እንዲገቡም ምክንያት ሁኑ እንላለን። በድጋሚ አመስግነን ወደ መረጃዎቻችን እንሂድ። የጥር የተጫዋቾች የዝውውር መስኮት ተከፍቷል። ማንቸስተር ዩናይትድን የሚደግፉ ሰዎች በቡድናቸው ወጣ ገባ አቋም አሪፍ ሆኗል ብለው በቡድናቸው እንቅስቃሴና ውጤት ሲደሰቱ፣ ባልጠበቋቸው ጨዋታዎች ደግሞ የማይፈለግ ውጤት ሲመዘገብ መልሰው ሲበሳጩ፣ ሲያዝኑ፣ ጥያቄዎችን ሲያነሱ፣ የቡድን ጓደኞቻቸው በተመለከተ የራሳቸው የማንቸስተር ዩናይትድ ተጫዋቾች ትችቶችን ልክ አይደለንም፣ ማረም አለብን፣ ነገሮች በዚህ መንገድ መቀጠል የለባቸውም ብለው አስተያየት ሲሰጡ ዩናይትድን በተመለከተ በተደጋጋሚ ሰምተናል። ማንቸስተር ዩናይትድን ሙሉ በሙሉ ለማሻሻልና ዩናይትድ የሚጠበቅበትን ተፎካካሪነት የሚጠበቅበትን አሸናፊነት ያንን በድሮ ክብሩ መልሰን ማንቸስተር ዩናይትድን እንድናየው የተወሰኑ ጊዜያቶች ይፈልጋል። ማንቸስተር ዩናይትድ 2028 ላይ ነው እቅዱ የእንግሊዝ ፕሪሚየር ሊግን ዋንጫ ለማሸነፍ። ይሄ ማለት ግን እስከዛው ድረስ አይሻሻልም፣ አያድግም። እስከዛው ድረስ የሚሰሩ ስራዎች ተጠራቅመው እና ተደምረው ነው ማንቸስተር ዩናይትድ በተጠቀሰው የውድድር ዓመት የፕሪሚየር ሊጉን ዋንጫ ለማንሳት የሚወዳደረው። ያንን ለማድረግ ግን ከወዲሁ በረጅም ሂደት ማንቸስተር ዩናይትድን ሊያጠናክሩ ተፎካካሪ ብሎም አሸናፊ ሊያደርጉ የሚችሉ ተጫዋቾች ወደ ቡድኑ መምጣት መቻል አለባቸው። በዚህ ሂደት ውስጥ ግን ያልተጠበቁ ነገሮች ሲያጋጥሙ የዩናይትድ ደጋፊዎች ቅር ይላቸዋል። በራሳቸው የቡድን ተጫዋቾች ላይ ቡ ብለው የተቃውሞ ድምፅን ያሰማሉ፣ ቅሬታቸው እንዲታወቅ ያደርጋሉ። ማንቸስተር ዩናይትድን የሚያሰለጥነው አሞሪም፣ የክለቡ የተጫዋቾች ዝውውር ጉዳይ ኃላፊ ነው ዊሎክስ፣ የእግር ኳስ ተንታኞች፣ የቀድሞ የቡድኑ ተጫዋቾች፣ ገለልተኛ የእግር ኳስ ወዳጆች ሁላችንም የምንስማማበት አንድ ሀቅ አለ። ማንቸስተር ዩናይትድ የተሻለ ተፎካካሪ እንዲሆን የተሻለ የዝውውር ተሳትፎን ማድረግ መቻል አለበት እንልና በዛ ላይ ደግሞ የተመረጡ ቦታዎች ላይ ይበልጥ ራስን የማጠናከር ስራ መሰራት እንዳለበት ሁሉም ተስማምቶ ሀሳብ ይሰጣል። ለምሳሌ ማንቸስተር ዩናይትድ የመሃል ክፍሉን ማጠናከር አለበት። ለምሳሌ ማንቸስተር ዩናይትድ የተከላካይ ክፍሉን አሁን ካለው ይልቅ የበለጠ ጠንካራ እና በቀላሉ ጎል የማይቆጠርበት እንዲሆን አድርጎ መገንባት ይኖርበታል። ምክንያቱም አሰልጣኝ ሰር አሌክስ ፈርጉሰን ሁልጊዜም እንደሚሉት የማንቸስተር ዩናይትድም ሆነ የሌሎች ክለቦች የፕሪሚየር ሊግን አይነት ዋንጫ የማሸነፍ እድል ሰፊ የሚሆነው ወይም ትልቅ የሚሆነው ጠንካራ የመከላከል አቅም የገነቡ እንደሆነ ነው። ተከላካዩ ክፍል ዋንጫን ያሸንፍልሃል የሚል የእሳቸው በጣም ፌመስ የሆነ ንግግር አለ። ስለዚህ ማንቸስተር ዩናይትድ እነ ሌኒ ዮሮ ለረጅም ጊዜ ዩናይትድን ሊያገለግሉ ይችሉ ይሆናል። እነ ሄቨን እንደዛ አይነት አቅም እንዳላቸው ማንም አይጠራጠርም። ነገር ግን ለአሁን ደግሞ ኤክስፒሪየንስድ የሆነ በጣም የተሻለ የመከላከልን ስራ ሊሰራ የሚችል ሰው ዩናይትድ ቤት ያስፈልጋል። አንርሳ እና ሃሪ ማጓየር ይሄ የውድድር ዓመት ሲያበቃ ከማንቸስተር ዩናይትድ ጋር ኮንትራት አይኖራቸውም። ስለዚህ እንደነዚህ ባሉ የተመረጡ ቦታዎች ላይ ማንቸስተር ዩናይትድ ራሱን የማጠናከርን ስራ እንዲሰራ እየተጠበቀ ነው ያለው። ግን አንገብጋቢው በሁሉም ሰው ቀዳሚ ትኩረት ሊሰጣ እንደሚችል የታመነው ግን የመሃል ክፍሉን የማጠናከር ስራ ነው። ስለዚህ አንጠራጠር፣ በ2026 በፈረንጆቹ አዲስ ዓመት የማንቸስተር ዩናይትድ የዝውውር ፕራዮሪቲ ወይም በዝውውር ቅድሚያ የሚሰጠው የመሃል ክፍሉን የማጠናከር ነገር ነው። አሁን ከደቂቃዎች በፊት ስካይ ስፖርትስ አንድ ጽሑፍ ይዞ ወጣ። ማንቸስተር ዩናይትድ ካርሎስ ባሌባን በዚህ ወር ማግኘት የሚችልበትን ጉዳይ እያጤነ እዛም ላይ የተግባር እንቅስቃሴ እያደረገ ነው። ይህንን በእርግጠኝነት እኔ አረጋግጬ ልነግራችሁ ወዳለሁ አለ። ይህንን የሚለው ስካይ ስፖርትስ ነው፣ የምናምነው ሚዲያ ሳያረጋግጥ ሪቪል የማያደርግ። ስለዚህ ማንቸስተር ዩናይትድ መሃል ክፍሉን ለማጠናከር ክረምት ላይ ከካርሎስ ባሌባ ጋር በተያዘ ስሙ በጣም በተደጋጋሚ ሲነሳ እንደነበረ እናስታውሳለን። ስለዚህ ይህንን ልጅ አሁንም በጥር እንደገና መልሶ መፈለግ ከጀመረ እንደገና መልሶ የራሱ ለማድረግ የሚሰራ ከሆነ የዩናይትድ ፍላጎት ካርሎስ ባሌባ ላይ በተወሰነ ጊዜ በፊት ስንለው እንደነበረው አልደበዘዘም፣ አልቀዘቀዘም። አሁንም ካርሎስ ባሌባ በማንቸስተር ዩናይትድ ቤት ውስጥ ትልቅ ለውጥ ያመጣል፣ የማንቸስተር ዩናይትድን የመሃል ክፍል ያጠናክራል ተብሎ በዩናይትድ ሰዎች ይታመንበታል ማለት ነው።
አንድ በጣም አሪፉ ነገር ስለ ማንቸስተር ዩናይትድ የተነገረው ማንቸስተር ዩናይትድ የመሃል ክፍሉን ማጠናከር እንዳለበት ያምናል። ለዚህም ደግሞ አደም ዋርተን፣ ካርሎስ ባሌባ፣ ኤሊየት አንደርሰን ወይም ጎሜዥ አይነት ተጫዋቾችን ብቻ አይደለም እያሰበ ያለ ማንቸስተር ዩናይትድ ከእነዚህ ተጫዋቾች መካከል ሁለቱን የራሱን ማድረግ እንዳለበት ያምናል። ይሄ በጣም አሪፍ ነገር ነው። ማንቸስተር ዩናይትድ የመሃል ተጫዋችን ሲያስፈርም ወይም ሚድፊልደር ተጫዋች ሲያስፈርም አንድ ብቻ አይደለም፣ ይህንንም በእርግጠኝነት እናገራለሁ ብሏል ስካይ ስፖርትስ። ሁለት ሚድፊልደሮችን ዩናይትድ ከቻለ አሁን በጥር ካልሆነ እስከ ክረምት ድረስ የራሱ ያደርጋል። ማንና ማንን እንግዲህ ካሉት አማራጮች መካከል የተወሰኑትን የራሱ ለማድረግ ይሰራል ነው። ስለዚህ በስካይ ስፖርትስ መረጃ መሰረት ማንቸስተር ዩናይትድ ካርሎስ ባሌባንና ከሱ ጋር የተያያዙትን ሲቹዌሽኖች እያጤነ እያጣራ ወደ ጉዳዩ የበለጠ እየቀረበ ነው የሚለውን መረጃ ያስቀምጥና ነገር ግን ብሎ በብራይተን ኤንድ ሆቭ አልቢየን በኩል አሁን በጥር ከማንቸስተር ዩናይትድ ጋር የካርሎስ ባሌባን ዝውውር በተመለከተ ከመደራደር ተጫዋቹን አሳልፎ ከመስጠት ይልቅ ክረምትን መጠበቅ ይፈልጋል ነው። ክረምትን መጠበቅ የፈለገበት ምክንያት ግን ምናልባት ይህንን ስትሰሙ ብዙዎቻችሁ እንደምትገምቱት የውድድር ዓመቱ እስኪያበቃ ድረስ ብራይተን ተፎካካሪነቱ እንዳይቀንስ ፈልጎ ሊመስላችሁ ይችላል። ነገር ግን ስካይ ስፖርትስ ያለው ማንቸስተር ዩናይትድ እስከ ክረምት እንዲታገስ ብራይተን የሚፈልግበት ዋነኛው ምክንያት ለሚድፊልደር ተጫዋቾች የክረምቱ ገበያ የበለጠ ሞቅ እንደሚል ብራይተን ጥበቃለሁ ኤክስፔክት ያደርጋል። ለምሳሌ ያለፈው የክረምት የተጫዋቾች የዝውውር መስኮት የፊት መስመር ተጫዋቾችን ከማስፈረም ጋር በተያዘ ክለቦች የበለጠ ትኩረት የሰጡበት እንደነበረው ሁሉ በብራይተን ኤክስፔክቴሽን መጪው ክረምት ላይ የሚኖረው የዝውውር ትኩረት ደግሞ አማካይ ተጫዋቾችን ማስፈረም ላይ ነው። ስለዚህ ያኔ ካርሎስ ባሌባ በብዙ ክለቦች የሚፈለግ ከሆነ በነዛ ፈላጊ ክለቦች መካከል እሱን ለማግኘት በሚደረግ ፉክክር እጠቀማለሁ፣ የተሻለ ገንዘብን አገኛለሁ፣ ስለዚህ መታገስ ይሻለኛል። ስታገስ ግን እግረ መንገዴን እስከዛው ድረስ ከካርሎስ ባሌባ አገልግሎት እጠቀማለሁ የሚል እምነት አለው ብራይተን ኤንድ ሆቭ አልቢየን ነው። ማንቸስተር ዩናይትድ ግን የካርሎስ ባሌባን ዝውውር መጨረስ ያኔ ክረምት ላይ በነበረው ጉጉት እውነት አሁንም የማንቸስተር ዩናይትድ ደጋፊዎችን ያጓጓል ወይ? ልጁ በዚህ የ2025/26 የውድድር ዓመት ከዛ በፊት በነበረው የውድድር ዓመት ላይ የነበረውን አይነት ድንቅ ብቃት ይዞ ቀጥሏል? ያኔ እንዳማረበት አሁንም አምሮበት ቀጥሏል? ይህንን ጥያቄ ብዙዎቻችን በበጎ የምንመልሰው አይመስለኝም። የካርሎስ ባሌባ ብቃት ከተወሰነ ጊዜ በፊት ነው ብለን የምናስበውና በዘንድሮ የውድድር ዓመት እየሆነ ባለው መካከል ሰፊ ልዩነት አለው። ኦፍኮርስ አንዳንዶች በማንቸስተር ዩናይትድ መፈለጉ ረብሾት ነው ፎርሙ ድሮፕ ያደረገው፣ እናም ለማንቸስተር ዩናይትድ መጫወት የጀመረለት ያንን ቶፕ ፎርሙን መልሶ ያገኛል። አሁን ወደ አፍሪካ ዋንጫ ከመሄዱ በፊት ለስካይ ስፖርትስ የተናገረውን ነገር ለዚህ ንግግራቸው ማሳያ አድርገው ያቀርባሉ። እኔ የዓለማችን ምርጥ ከሚባሉት ሚድፊልደሮች መካከል አንዱ መሆን እፈልጋለሁ። ለዚህ ብዙ መማር፣ በጣም ብዙ መስራት እንዳለብኝም አውቃለሁ። ደግሞም ዓለም ላይ አሉ ከሚባሉት ሚድፊልደሮች መካከል እንደ አንዱ ስሜ እንደሚጠራ እርግጠኛ ነኝ ብሎ ተናግሮ ነው ወደ አፍሪካ ዋንጫ ሄደው። ለዚህ ግን በፕሪሚየር ሊጉ ካሉ ትልልቅ የመሃል ሜዳ ተጫዋቾች ከፕሪሚየር ሊጉም ውጪ ካሉ ለምሳሌ የፒኤስጂዎቹን የመሃል ሜዳ ተጫዋቾች እነ ቪቲኒያን እነ ጃኦ ኔቬስን ያነሳል። ከነሱ ብዙ ነገር መማር እንዳለብኝ ይገባኛል። ከእንግሊዝ ፕሪሚየር ሊግ ደግሞ እንደነ ሮድሪ ካሉ ተጫዋቾች በጣም ብዙ መማር አለብኝ። ከፕሪሚየራ ሊጋ ወይም ደግሞ ከስፔን ላ ሊጋ ከነ አንድሪያ ሽኔሽታ ከነ ሰርጂዮ ቡሽኬትስ እነሱ ያን ያህል አውትሻይን ያደረጉት ያን ያህል የተሳካላቸው ተጫዋቾች የነበሩት ምን አድርገው ነው? ምንድን ነበር የነሱ ኳሊቲ? ምንድን ነበር እነሱን ከሌሎች በጉብዝና እንዲለዩ ነጥረው እንዲወጡ ያደረጋቸው የሚለውን በደንብ እየሰራሁበት ነው። ስለዚህ በእንግሊዝ ፕሪሚየር ሊግ እየተጫወትኩ በጉብዝና ከሚጠሩ የመሃል ሜዳ ተጫዋቾች መካከል አንዱ የመሆን ምኞት አለኝ ብሏል። ስለዚህ በዚህ ምኞት መሳካት ውስጥ ወደ ዩናይትድ የሚደረግ ዝውውር ካርሎስ ባሌባን ሊያግዘው እንደሚችል ተንታኞቹ እናምናለን ይላሉ። ይህን ያህል ቁርጠኝነት፣ ይህንን ያህል የመማር ዝግጁነት ካለው አሁን በሚታየው እና በሚታወቀው አቅሙ ላይ ልጁን የተሻለ ደረጃ ለማድረስ ያግዘዋል የሚል ነገርን ያነሳሉ። ግን ቅድም እንዳልነው ዩናይትድ በአንድ ጊዜ ሁለት የመሃል ሜዳ ተጫዋቾችን ማስፈረም ይፈልጋል። አንዱ ነው ከሆነም ካርሎስ ባሌባ የሚሆነው። ለዛም ደግሞ ከብራይተን ጋር መስማማት መቻል አለባቸው። ካልሆነ ግን አደም ዋርተን ሌላኛው አማራጭ ነው።
ግን ማንቸስተር ዩናይትድ ሚስ ያደርገዋል ተብሎ የማይጠበቀው የኤሊየት አንደርሰንን ዝውውር ነው። ኤሊየት አንደርሰን ከኖቲንግሃም ፎረስት የማንቸስተር ዩናይትድ ተጫዋች እንዲሆን የዩናይትድ ሰዎች በጣም አጥብቀው እየሰሩ ይገኛሉ። ግን በዚህ የጥር የተጫዋቾች የዝውውር መስኮት አሁን ከጠራናቸው ተጫዋቾች ዩናይትድ በእርግጥ ማንን ማግኘት ይችላል? ይህንን ማንም እርግጠኛ ሆኖ መናገር አይችልም። ግን ማንቸስተር ዩናይትድ ቀደም ሲል ለመጥቀስ እንደሞከር ነው በዚህ የጥር የተጫዋቾች የዝውውር መስኮት ወቅት ወደ ዩናይትድ አንድ ከተቻለ ሁለት ሚድፊልደሮችን ለማምጣት በእነዚህ በሚፈለጉ ተጫዋቾች ዙሪያ ያለውን መረጃ በቅርበት እያጣራና እየተከታተለ ነው። ጃኦ ጎሜሽ ከእነዚህ ተጫዋቾች መካከል አንደኛው ነው። ግን ማንቸስተር ዩናይትድ እነዚህን ተጫዋቾች ብቻ አይደለም እየፈለገ ያለው። ለምሳሌ አጥቂም ላይ ራሱን ማጠናከር እንደሚፈልግ ተነገረ። እናም ማንቸስተር ዩናይትድ አንቷን ሴሜኒዮን እንደሚፈልገው ሁላችንም እናውቃለን። ነገር ግን የአንቷን ሴሜኒዮ ዝውውር ወደ ማንቸስተር ሲቲ ኢስ ኦልሞስት ደን ዲል ነው። በቃ ያለቀ አድርገን ልንወስደው የምንችለው ጉዳይ ነው። ነገር ግን ደግሞ የክሪስታል ፓላሱን ዣን ፊሊፕ ማቴታን የራሳቸው የማድረግ ፍላጎት እንዳላቸው ይሄንንም አረጋግጠን መናገር እንችላለን ይላል። አሁንም ስካይ ስፖርትስ ነው ይሄንን መረጃ ይዞ የወጣው። ስለዚህ ዣን ፊሊፕ ማቴታ ወይም ደግሞ ይልና የአርቢ ላይፕሲቹን የመስመር ተጫዋች ያን ዲዮማንዴን የራሱ ለማድረግ ዩናይትድ እቅድ ይዞ እየተንቀሳቀሰ ይገኛል ነው። አሞሪም ግን ማንቸስተር ዩናይትድ እስካሁን ድረስ ከየትኛውም ክለብ ጋር የየትኛውንም ተጫዋች ዝውውር በተመለከተ ምንም የጀመረው ነገር የለም የሚል መግለጫን ነገ ከሚደረገው የማንቸስተር ዩናይትድ እና የሊድስ ዩናይትድ ጨዋታ አስቀድሞ መናገሩ ይታወሳል። ስካይ ስፖርትስ ግን አሞሪምን ትታችሁ እኔን እመኑኝ እያለ ነው። ዛሬ ምሽት 2:30 እጅግ በጣም በጉጉት የምንጠብቀው እጅግ በተነቃቃ ስሜት የአርሰናል ደጋፊዎች የሚጓጉለትን ያንን አስቶን ቪላን ያሸነፉበትን አይነት እንቅስቃሴ ዳግም ለማየት የቋመጡለትን አርሰናልን ዛሬ ምሽት 2:30 ከበርንመዝ ጋር ሲጫወት ያዩታል። አርሰናል ቤት የስሜት መነቃቃቱ እጅግ ከፍ ወዳለ ደረጃ ደርሷል። ይሄ ምክንያታዊ ስሜት ነው። የእውነት ለመናገር ትክክልም ነው፣ ተገቢም ነው። ምክንያቱም ባለፈው 19ኛ ጨዋታ ወቅት አርሰናል አስቶን ቪላን በዘንድሮ የውድድር ዓመት ከአርሰናል ጋር ከመጫወቱ በፊት 11 ጨዋታ ተጫውቶ 11ንም ያሸነፈውን አስቶን ቪላን ባለፉት ዓመታት ለአርሰናል ዋንጫ ማጣት ምክንያት ተደርጎ ይወሰድ የነበረውን ብዙ የተፎከረለትን አስቶን ቪላን በተለይ በሁለተኛው 45-30 ደቂቃዎች እንቅስቃሴ ያሸነፉበት መንገድ ኢትስ ሶ ሰርፕራይዚንግ፣ በጣም የሚደንቅ በጣም የሚያስገርም ነበረ። ስለዚህ ያንን ተከትሎ ሲቲ አቻ ወጣ። ያንን ተከትሎ ቼልሲም አላሸነፈም፣ ሊቨርፑልም አላሸነፈም። ምንም የተቀየረ ነገር የለም። አርሰናል የበለጠ የደረጃ ሰንጠረዥ መሪነቱን ወደ አስተማማኝ ደረጃ ወሰደው። በአንድ ጨዋታ የማይነጠቅ አንደኝነትን ተቆጣጠረ። ስለዚህ ዛሬ የሚደረገው ጨዋታ ደግሞ ይህንን የ4 ነጥብ ልዩነት ወደ 7 ለማሳደግ ለአርሰናል እድል የሚሰጥ ያ ሲሆን ለማየት የአርሰናል ደጋፊዎች የበለጠ የጓጉበት እንደ ሁለተኛው 45 የአስቶን ቪላ ጨዋታ ቡድናቸው ዛሬ ከበርንመዝ ጋር በሚደረገው ጨዋታ እንዲንቀሳቀስ ተስፋ የሚያደርጉበት ምሽት ነው። ሌላ ደማቅ ምሽት። በዚሁ አጋጣሚ ቃል የምንገባው ጨዋታው እንደ ተጠናቀቀ መረጃን በፍጥነት ወደ እናንተ ይዘን እንመጣለንና ጠብቁን ብለን ነው። ታዲያ በዚህ የአርሰናል ደጋፊዎች ጉጉት ተስፋ ውስጥ ተደጋግመው ከሚጠሩ ስሞች መካከል የ3 ሰዎች ስም ይነሳል። አንደኛው ዴክላን ራይስ ዛሬ ይገባሉ ወይ የሚለውን ጥያቄ አርሰናል ደጋፊዎች ደጋግመው ይጠይቃሉ፣ ወደኛ መልእክታቸውን ይልካሉ። ሁለተኛው ጋብርኤል ማግሃሌሽን ከመጎዳት በኋላ እንደገና ያሳያቸው እንቅስቃሴ የእሱ መመለስ የፈጠረባቸው የመተማመንን ስሜት ተከትሎ እንደገና እሱን ለማየት እንደሚጓጉ ከመልእክቶቻቸው አውቀናል፣ ተረድተናል። ሌላው ለአርሰናል ደጋፊዎች የአፍ ስም የሆነው ደጋግመው የሚጠሩት በመተማመን ተመለሰ ወደሚገርመውና ወደሚወደደው ብቃቱ ብለው የሚያነሱት አምበሎን ማርቲን ኦዴጋርድን ነው። ኦዴ ብለው ይጠሩታል።
ኦዴጋርድ የእውነት ለመናገር በዚህ ወቅት አሁን የሚገኝበት የብቃት ደረጃ ላይ መድረሱን ተከትሎ አርቴታ እየተመካበት ነው። የቡድን ጓደኞቹ በተለይ ደግሞ ባላቸው ኃላፊነት ከሱ ጋር ሪስፖንሲቢሊቲን የሚጋሩት እንደነ ዙቢሜንዲ ያሉ ተጫዋቾች በደንብ ነው እየተመኩበት ያሉት። ስለሱ የሚሰጡት ምስክርነት፣ ስለሱ በመተማመን የሚናገሩት ነገር የእውነት ለመናገር ያስቀናልም። የአርሰናል ለሆነ ሰው ደግሞ በጣም እጅግ በጣም ያስደስታል። አሁን ትልቁ ጥያቄ የሚሆነው ኦዴጋርድን በተመለከተ ከተወሰኑ ሳምንታት በፊት ምን ሲባል ነበር? የኦዴጋርድ የጥሩነት ጊዜ እንዳለፈ ሲነገር እኮ ነበር። አምበልነቱን ንጠቁት እስኪባል ድረስ የእሱ ሚና የተቀዛቀዘ መምጣት አርሰናልን ይጎዳዋል፣ አርሰናልን ያሳሳዋል ሲባል ነበር እኮ። ኢብሪቼ ኢዜ ከክሪስታል ፓላስ የአርሰናል ተጫዋች በሚሆንበት ጊዜ የኦዴጋርድ ሚና እንዲቀነስና ኢዜ እዛ ቦታ ላይ ቋሚ እንዲሆን የተመኙም የጠየቁም ይገባል ያሉም ሰዎች እኮ ነበሩ። አሁን ነገሮች በሙሉ ተገላበጡ። እዚህ ላይ ኦዴጋርድን ያልረዳው ነገር ደግሞ አለ። አንደኛው የራሱም የብቃት ዝቅ ማለት ነበረ። ሁለትም ደግሞ በጣም ተደጋጋሚ የሚባሉ ጉዳቶች አጋጠሙት። በተለይ የትከሻው ጉዳት ጨዋታን ይጀምራል ግን አይጨርስም። ስለዚህ እነዚህ ሁሉ ነገሮች ተዳመሩና ኦዴጋርድ ላይ ለመጨከን ብዙ ሰዎችን አበረታቸው። የእውነት ለመናገር ግን አሁን ኦዴጋርድ ይጓጓል። ሳይድንም ወደ ሜዳ መግባት የሚፈልገው ለአርሰናል የሆነ ነገር አድርጎ ማሳየት፣ አርቴታን ማሳመን፣ የተጠራጠሩትን የአርሰናል ደጋፊዎችን አቅሙ አሁንም አብሮት እንዳለ ማረጋገጥ ይፈልጋል። በተለይ አርሰናል ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ለማንሳት በሚያደርገው ጥረት ውስጥ ቁልፍ ሚና ከሚጫወቱ ተጫዋቾች መካከል አንዱ ሆኖ መነሳትን ኦዴጋርድ በደንብ አድርጎ ይፈልጋል። በጣም ነው የሚፈልገው። አሁን ያንን የሚፈልገውን የምኞቱን እየኖረ እንደገና ያኔ የእሱን መቀዝቀዝ የእሱን ቦታ ማጣት ሲናገሩ የነበሩ እሱን ሲተቹ የነበሩ ሰዎች በሙሉ ስለ እሱ እንዲመሰክሩ ይሄንን ኦዴጋርድ ነው ማየት የምንፈልገው ብለው እንዲናገሩ አስገደዳቸው። በጣም ጥሩ የሚባል የሚደንቅ ብቃት ላይ ነው ያለው ኦዴጋርድ። ስለዚህ እዚህ ብቃት ላይ የሚገኘው ኦዴጋርድ ሌላው የአርሰናል የደስታ ምንጭ ነው ብንል በዚህ መነሻ ነው። ለምሳሌ ማርቲን ዙቢሜንዲ ከአስቶን ቪላው ጨዋታ ጋር በተያያዘ ያለውን ነገር እንንገራችሁ። ኳሱን እንዴት ነጠቀው ኦዴጋርድ? ኳሱን ከነጠቀ በኋላ ምንም ዞሮም ለማየት አልተገደደም ማርቲን ዙቢሜንዲ ያደረገው ነገር ዝም ብሎ መሮጥ ነው። ወዴት? ወደ አስቶን ቪላ የግብ ክልል። ምንን ተማምነው? ኦዴጋርድ እግር ስር ኳስ ከገባ ምን ሊያደርግ እንደሚችል እንዴት ፓስ ማድረግ እንዳለበት በደንብ አድርጎ ያውቃል። የእውነት ለመናገር ባለሙያዎቹ እንዳስቀመጡት እኛም እንዳየነው በዛች አጋጣሚ አርሰናል ሁለተኛውን ጎል በዙቢሜንዲ አማካኝነት ሲያገባ ኳሱን ፓስ ሲያደርግ ኳሱን ድሪብል እያደረገ ለዙቢሜንዲ ለመስጠት ሲያመቻች ወደ 6 የሚደርሱ የአስቶን ቪላ ተጫዋቾችን ነው ከጥቅም ውጭ ያደረጋቸው ተብሎ በቁጥር እንደዚህ ተብሎ ተቀምጧል። ይሄንን ኦዴጋርድ ነው አርሰናሎች ሚስ ያደረጉት። ዙቢሜንዲ ይደንቀኛል አለ። ነገሮችን እንዴት እንደሚያስብ ነገሮችን እንዴት እንደሚረዳ መጨነቅ አይጠበቅብህም። እርግጠኛ ሁን፣ መንገድህን ብቻ ቀጥል። ኦዴጋርድ ያደርገዋል፣ ኦዴጋርድ ይችላል እያለ ነው እሱ የሚናገረው። ይህንን በተመለከተ የኦዴጋርድ የልጅነት አሰልጣኝም ተመሳሳይ የሆነ ምስክርነትን ሰጥተዋል። ያዩትን ለማመን ከመቸገር በእርግጥ በልጅነት ኖርዌይ ውስጥ እሱን ሳሰራ ከበጣም ትልልቅ ደረጃ ከደረሱ ተጫዋቾች ጋር አብሬ ሰርቻለሁ። ግን ኤክሰፕሽናል ኳሊቲ ይዘው በጣም ከሚያስደንቁኝ የነበሩ ተጫዋቾች መካከል አንደኛው ኦዴጋርድ ነው። አሁን ብዙዎቻችሁ ልትደነቁ ትችላላችሁ እሱን የሚያደርጋቸውን አንዳንድ ነገሮች መነሻ አድርጋችሁ። እኔ ግን ምንም አይደንቀኝም። ኦዴጋርድ እንዲህ እንደመሆን ከልጅነቱ ጀምሮ አውቅም እረዳም ነበረ ይላል። ኦዴጋርድ ለአርሰናል በዘንድሮ የውድድር ዓመት የመጀመሪያ ተሰላፊ የሆነ ወደ 11 ጨዋታ ነው። እሱ ካለ አብዛኛው የአርሰናል ውጤት የድል ነው። ከ11 እሱ ቤስት 11 ውስጥ ከገባበት ጨዋታን ከጀመረበት ጨዋታ 10ሩን አርሰናል በድል አድራጊነት ነው ያጠናቀቀው። ባለፉት 2 ተከታታይ ጨዋታዎች ክሪስታል ፓላስን እንደዚሁም ደግሞ ብራይተንን ከዛ በኋላ አስቶን ቪላን ሲያሸንፉ አብዛኛውን የአርሰናልን ፖሴሽን ዎን ሲያደርግ የነበረው ኦዴጋርድ ነው። በጉዳት ምክንያት ያልነበረባቸውን ጨዋታዎች ወደ ጎን እናድርግና እነዛን ሁሉ ታሳቢ አድርገን በእነዛ ሁሉ ጨዋታዎች ሳይኖር ኦዴጋርድ በፕሪሚየር ሊጉ በተከታዮቹ የቁጥር መረጃዎች ቦታውን እናንሳና
ይሄ ልጅ ምን ያህል ድንቅ እንደሆነ፣ እንዲህ ሲሆን አርሰናል ምን ያህል እንደሚጠነክር፣ እንዲህ ሲሆን ምን ያህል የአርሰናል ተስፋ እንደሚጨምር ለመረዳት እንሞክር። በብዙ ጨዋታዎች ላይ የለም እንደ ሌሎቹ የፕሪሚየር ሊጉ ተጫዋቾች በየጨዋታው ላይ ለየቡድኖቹ እንደሚሰለፉት እሱ በየጨዋታው ለአርሰናል አልተሰለፈም። ተጎድቷል፣ ደጋግሞ አሞታል፣ የተወሰኑ ጨዋታዎችን መቀጠል አልቻለም። በተለይ ተደጋግሞ ያጋጠመው የትከሻ ጉዳት። እንደዛም ሆኖ ግን የግብ ዕድል በመፍጠር 4ኛ ነው በፕሪሚየር ሊጉ። ይሄ በጣም እኮ ሊደንቀን የሚገባ ነገር ነው። የእውነት ለመናገር ከክፍት የጨዋታ እንቅስቃሴ የግብ ዕድል በመፍጠር በፕሪሚየር ሊጉ 3ኛ ነው። ኳሶችን ይሄ ስሩ ቦልስ የምንላቸውን በማቀበል በፕሪሚየር ሊጉ ቀዳሚ ከሚባሉ ተጫዋቾች መካከል ነው። ከብሩኖ ፈርናንዴዝ ጋር የሚቀራረብ ቁጥር ነው ያለው። የተቃጣሚም ቡድን ላይን ብሬክ የሚያደርጉ ፋይናል ሰርድ የሚገቡ ኳሶችን በማቀበል 2ኛ ነው። ከዛ በተጨማሪ ግን ፖሴሽንን በማሸነፍ የኳስ ቁጥጥርን በማሸነፍ ማርቲን ኦዴጋርድ 3ኛ ነው። በብዙ ጨዋታዎች አልነበረም። ያልነበረባቸው ጨዋታዎች ያጎደሉበት ግን በጣም ጥቂት ነው። ምክንያቱም በሚጫወትባቸው ጨዋታዎች ላይ የሚሰራው በጣም ትልቅ ስለሆነ፣ በተለይ ደግሞ ባለፉት 2 ጨዋታዎች ቨርስስ ብራይተን ጎል አግብቷል፣ ቨርስስ አስቶን ቪላ አሲስት አድርጓል። ቨርስስ አስቶን ቪላ እና ብራይተን ደግሞ በጣም ብዙ የኳስ ቁጥጥሮችን አርሰናል እንዲያሸንፍ መሃል ሜዳውን ዶሚኔት እንዲያደርግ ትልቅ እና የበዛ አስተዋጽኦ ነበረው። ይሄ ልጅ ማርቲን ኦዴጋርድ በዚህ ብቃቱ መመለሱ ነው ሌላው የአርሰናል የደስታ እና የተስፋ ምንጭ ነው የምንለው። ኦዴጋርድ ኳስ ሲያቀብል፣ ኦዴጋርድ አሲስት ሲያደርግ እና በራሱ መቶ ጎሎችን ሲያስቆጥር በዚህ ውጤታማነት የሚቀጥልና የሚዘልቅ ከሆነ ምንም ጥርጥር የለውም ኢትስ ቢግ ፕላስ ነው የሚሆነው። ስለዚህ ዛሬም በበርንመዝ ሜዳ ከበርንመዝ ጋር በሚደረገው ጨዋታ ከማርቲን ኦዴጋርድ የአርሰናል ደጋፊዎች ብዙ ነገር የመጠበቅ መብት አላቸው። ኦዴጋርድ ተነስቶበታል፣ የሚፈለገውን ብቃቱን መልሶ አግኝቷል። እንዲህ ሲሆን ደግሞ አርሰናል የበለጠ ይጠነክራል፣ አርሰናል የበለጠ ውጤታማ ይሆናል። ምሽቱ 2:30 በጉጉት የምንጠብቀው ጨዋታ ይደረጋል። ጨዋታው እንዳለቀ ደግሞ ተመልሰን እንመጣለን። በያላችሁበት እጅግ አስደሳች ጊዜ ማሳለፋችሁን ቀጥሉ። ሰላም ለእናንተ ይሁን። የበዓል መዳረሻ ላይ ነን ያለነው። ኤርገንዶ ትሬዲንግ ኢንዱስትሪ ማለዳ ፎም፣ አቦለድ፣ ብስኩት ስጦታ በስጦታ ያደርጓችኋል። እናንተ ብቻ ይህንን የእኛን ቻናል እንድንበዛ አድርጉ። ተሳትፏችሁ ሞቅ ብሎ ይቀጥል። ብዙ ስጦታ፣ ብዙ የሚያስደስቱ ጊዜያቶችን አብረን እናሳልፋለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኑር።